ይህ ኢትዮጵያዊ ድንቅ ዶክተር ነው። ስሙም ዶክተር አብይ ይባላልኝ። ሰሞኑን ወደ ጎንደር ተጉዞ ምንድነው ያደረገው? 106 ህፃናትን ለ3 ቀን አክሟልኝ። አሁን ደግሞ ወደ አዲስ አበባ ሊመለስ ሲል ምንድነው ያለው? ይህ ጎንደርዬ በጣም ነው የምወድሽ፣ ከድካሜ ውጭ ሌላ ምንም ነገር በየቀኑ ሰርፕራይዝ እያረግሽ ነበር። በጣም ነው ደስ የሚለው፣ ቃሉን በጣም ደስ ይላልኝ። ዶክተር እናመሰግናለን፣ እንዳንተ አይነቱን ያብዛለን፣ በጎ አድራጎትህን በጣም ቀጥልልን፣ ስራህን ይባርክልን፣ እግዚአብሔር ከፊት ይቅደም፣ የድንግል ማርያም ልጅ ይባርክ። እስኪ ትንሽ ቪዲዮ ላሰማችሁ። አላማ ጨርሼ ከ106 በላይ ህፃናት ልጆችሽን ሰርቼ በ3 ቀን ማለት ነው። ሁሉም ደግሞ ስኬታማ በሆነ ሁኔታ አልቆ እናንተም ደግሞ በየቀኑ ሁላችሁም ሰርፕራይዝ እያደረጋችሁኝ በሚገርም አቀባበል ተቀብላችሁኝ ደስ ብሎኝ ከድካም ውጭ ሁሉም ነገር ደስ ብሎኝ አሁን እንግዲህ ወደ አዲስ አበባ እየተመለስኩ ማለት ነው። እናት ዓለም ጎንደር በጣም ወድሻለሁ፣ ልጅሽ ነኝ፣ ኑሪልኝ እስከ ዘላለም ድረስ። አሁንም እቀጥላለሁ። መልካም ጊዜ። ደህና ሁኚ ጎንደር፣ ደህና ሁኚ። ጋይስ በደም ሼር ኮፕሊንግ እያረጋችሁ ሪፖስት እያረጋችሁ ለዶክተር አብይ አድርሱልኝ። ዶክተር እግዚአብሔር ይባርክ፣ የህፃናት አምላክ ይጠብቅ፣ ስራህን ይባርክልህ። ልጆች ካሉም እግዚአብሔር ልጆችን ያሳድግልህ፣ ዘመንን የተባረከ ያድርግልህ። እንወዳለን። ሺህ ዓመት ኑር። ስለ ጎንደር ፍቅሩን በደም ገልጿል። ጎንደር እንወድሻለን። ጎንደር